ተማሪዎች ስኪል ሼር ኢትዮጵያንን ዛሬ እንግዲህ የኬሚስትሪ ግሬድ 9 ዩኒት 1ን ይዘንላችሁ ቀርበናል ማለት ነው። So let's start. Chemistry is the science that deals with matter and change that it undergoes. So እዚህ ጋር ምን እያለን ነው? ኬሚስትሪ የሚያጠናው ስለ አንድ ማተር እና ስለሚያልፍበት ለውጦች፣ ለምሳሌ ኬሚካል ሪያክሽን ሊሆን ይችላል፣ ስለተለያዩ ለውጦች ለምሳሌ ፊዚካሊ ቼንጅ ሊሆን ይችላል፣ ኬሚካል ቼንጅ ሊሆን ይችላል። ይህን ሁሉ ነገር እንመጣበታለን። ስለዛ ነገር የሚያጠና ነው ማለት ነው ስፔሲፊክሊ። ስለዚህ ኢትስ the study of composition, structure, properties of matter። ስለዚህ ኬሚስትሪ ስንል የአንድን ኦብጀክት ወይም ደግሞ የአንድን ማተር ስለምን ያጠናልናል? ስለ ኮምፖዚሽኑ፣ ስለሚሰራበት ነገር። ለምሳሌ አንድን ኦብጀክት እንውሰድ። ለምሳሌ ወጥም መውሰድ እንችላለን። ወጥ ከምን ይሰራል? ከሽንኩርት፣ ከቲማቲም፣ ከዘይት ምናምን እነዚህ የተሰሩበት ኢንግሪዲየንቶቹ ወይም ደግሞ እንትኖቹ ማለት ነው። ይሄም ግብአቶቹ ኮምፖዚሽን ይባላል ማለት ነው። and then there is a structure ውቅር የምንለው አንድ ነገር እንዴት ተዋቅሮ አሁን ላለበት ደረጃ ላይ እንደደረሰ የሚነግረን ነው ማለት ነው። and properties ስለዚህ ስለዛ ስፔሲፊክ ኦብጀክት ምን አይነት ባህሪ አለው፣ ውሃ ሲጨመርበት ምን ይሆናል፣ እሳት ላይ ሲሆን ምን ይሆናል፣ ስፔሲፊክ ባህሪያቶችን ያጠናልናል። and the change that occur in matter and energy that released or absorbed during process እንደገና ደግሞ ኢነርጂ ሲለቀቅ የሚሆን አብዞርቭ ሲደረግ የሚፈጠሩ ቼንጆች ምን አይነት ናቸው፣ በማተር ውስጥ የሚፈጠረው ቼንጅ ምን አይነት ቼንጅ ነው ያለው የሚያጠናለን ይሆናል ማለት ነው። አይ ከን ሴይ ምን አድርጌ ዲፋይን ማድረግ እችላለሁ? የሆነ ፊዚካል ወይም ደግሞ ኬሚካል ቼንጅ ይኖራል ራይት፣ በማተር ውስጥ ወይም ደግሞ በዛ ስፔሲፊክ ኦብጀክት ውስጥ የሚኖር ነገር። ስለዚህ በዛ ጊዜ ኢነርጂ አብዞርቭ ነው የተደረገው፣ ሪሊዝ ነው የተደረገው፣ ምንድን ነው የሆነው ስፔሲፊክሊ የሚያጠናልን ከሆነ ወይም ስለ ለውጡ ስለዛ ስፔሲፊክ ለውጥ የሚያጠናልን ከሆነ ቼንጅ ብለን እንጠራዋለን ማለት ነው። and then ሰብስታንስ የሚባል ነገር አለ። ብዙ ጊዜ ማተርን ከሰብስታንስ ጋር የመደባለቅ ነገር ይኖራል። አሁን ግን ዲፋይን እናደርገዋለን። ሰብስታንስ is particular kind of matter with uniform properties። ሰብስታንስ የምንለው አይታችሁ ከሆነ የሆነ ፓርቲኩላር ካይንድ ኦፍ የሆነ ማተር ነው። ማተር ለምሳሌ አሁን ምን ብላችሁ ትከፍሉታላችሁ? ለምሳሌ ውሃ የሚባል ነገር አለ። የውሃ ምንጮች ብላችሁ ትከፍላላችሁ አይደለ? ከቧንቧ የሚገኝ ውሃ፣ ከዝናብ የሚገኝ ውሃ ምናምን እያላችሁ። ስለዚህ ማተርን እንደ ውሃ አድርጋችሁ አስቡት። ሰብስታንስ ደግሞ አንድ የማተር አይነት ነው። ስለዚህ ፓርቲኩላር ካይንድ ኦፍ ማተር ይሆንና with uniform properties ቋሚ የሆነ የራሱ የሆነ ፕሮፐርቲ ያለው የማተር አይነት we call it substance. For example gold, silver, water, soap, table salt እነዚህ የምንላቸው እነዚህ የጠቀስኳቸው ምሳሌዎች ስፔሲፊክ የሆነ ዩኒፎርም የሆነ የማይቀያየር ባህሪ ያላቸው። ለምሳሌ እዚህ ጋር ከእነዚህ ምሳሌዎች ቀለል ያለውን ዋተርን ብንወስድ ዋተር የራሱ የሆነ ስፔሲፊክ ምን አለው ባህሪ አለው። ለምሳሌ ከነዛ ባህሪያቶች ውስጥ ቀለል አድርገን ለማየት ውሃ ሽታ የለውም አይደለ? በቃ ይሄ የውሃ ባህሪ መቼም ሊቀየር የማይችል ነገር ነው። ገብቷችኋል አይደለ? ውሃ ብቻውን የራሱ ባህሪ አለው። ይህ ባህሪ ዩኒፎርም ከሆነ we call it substance. ማተር ደግሞ የምንለው ፊዚካል ሰብስታንስ ነው that which occupies space and possess rest mass. so እዚህ ጋር ደግሞ ምንድን ነው እያለን ያለው? ማተር የምንለው በአጭሩ በቃ ምንም አይነት ፊዚካል ነገር ይሁን በአካል ሊዳስስ ሊታይ የሚችል ነገር ይሁንና ቦታና ክብደት ያለው ቦታ መያዝ የሚችልና ክብደት ያለው እስከሆነ ድረስ as long as occupies space and possess rest mass የሚሆን ከሆነ we call it matter. ለምሳሌ ልውሰድላችሁ። ቡክ፣ ፔንስል፣ ቴሌቪዥን፣ ስቱል እነዚህ ነገሮች የምንላቸው ቦታ ሊይዙ የሚችሉ እንደገና ደግሞ ክብደት ያላቸው ናቸው። ለምሳሌ ከዚህ ቀለል እንዲል ቲቪን እንውሰድ። ቲቪ ቦታን ይዛል አይይዝም? እንትን እኮ አይደለ? ቦታ ይዛል፣ የሆነ ስፔስ ይኖራል። ይተልቅም ይነስም እንደ ሳይዙ ይለያይ እንጂ። በተጨማሪም ደግሞ ስንሸከመው የሆነ ማስ ይኖራል አይደለ? አስሎንጋስ አንድ ፊዚካል ሊታይ ሊጨበጥ ሊዳሰስ የሚችል ነገር ምን እስከያዘ ቦታና ክብደት እስከኖረው ድረስ ያንን ነገር ማተር ብለን እንጠራለን። ሰብስታንስ ግን ቦታና ክብደት ከመኖሩ ቦታም ከመያዙ በተጨማሪ ምንን ይፈልጋል? ዩኒፎርም የሆነ ፕሮፐርቲ ይፈልጋል። ሰብስታንስ። ሌላ ደግሞ the property of substance ቅድም ምን ብለን ነበረ? ኬሚስትሪ ስለ ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር and change ያጠናል ብለናል። አሁን ደግሞ ስለዛ ፕሮፐርቲ ማለት ምን ማለት ሊሆን እንደሚችል እናያለን ማለት ነው። so ምንድነው እዚህ ጋር እያለን ያለው? ፕሮፐርቲ ኦፍ ሰብስታንስ ማለት ኢትስ አትሪቢዩት፣ ኳሊቲ፣ ካራክተሪስቲክ ናቸው። አትሪቢዩት ባህሪ፣ መገለጫው፣ ጠባዩ ምን አይነት ነገር ነው ያለው ያ ስፔሲፊክ ሰብስታንስ ወይም ደግሞ ማተር ምን አይነት ባህሪ አለው የሚለው ነገር ይመጠናለን ነው። ፕሮፐርቲስ used to distinguish one substance from other substances. so
የዛ ስፔሲፊክ ሰብስታንስ ከሌሎች ሰብስታንሶች የሚለየው ስፔሲፊክ ባህሪ ምንም ብለን እንጠራዋለን? ፕሮፐርቲ ብለን እንጠራዋለን። ፕሮፐርቲዎች በሁለት ሊከፈሉ ይችላሉ። the first one is physical property and the second one is chemical property. so physical property ብለን የምንጠራው properties that can be measurable and observable. yes I'm sorry observable. ይሄ ምን ማለት ነው? ፊዚካል ፕሮፐርቲ የምንለው ፕሮፐርቲ ነው፣ ባህሪ ነው። የአንድ ሰብስታንስ ወይም ደግሞ ማተር ባህሪ ነው። ምን ሊደረግ የሚችል ሜዥር ሊደረግ የሚችል ሊለካ የሚችል እንዲሁም ደግሞ ሊታይ የሚችል ባህሪ ነው ማለት ነው። ካይንድ ኦፍ ፊዚካል ፕሮፐርቲስ አር ኤክስቴንሲቭ ኤንድ ኢንቴንሲቭ ፊዚካል ፕሮፐርቲስ። 7ኛ ክፍል ዩኒት 2 ጂኤስ ላይ ተምራችሁት ነበረ። ስለዚህ ካይንድ ኦፍ ፊዚካል ፕሮፐርቲ ስንል ለሁለት እንከፍላለን፣ ኤክስቴንሲቭ እና ኢንቴንሲቭ ብለን ማለት ነው። ኤክስቴንሲቭ የምንለው ፊዚካል ፕሮፐርቲ ሆኖ አማውንት ወይም ኳንቲቲ ኦፍ ሳምፕል ላይ ዲፐንድ የሚሆን ነው። አማውንት ኦር ኳሊቲ ኦፍ ሳምፕል ላይ ምንም ይሁን ዲፐንድ የሚሆን ማለት ነው። አሁን በምሳሌ ማየት እንችላለን። ለምሳሌ ሌንግት፣ ዳያሜትር፣ ማስ፣ ኤሌክትሪካል ሬዚስታንስ የምንለው እነዚህ አራቱ ምሳሌ ጠቀስኩላችሁ ኤክስቴንሲቭ ፊዚካል፣ እነዚያም ፊዚካል ፕሮፐርቲ ናቸው። ኤክስቴንሲቭ ናቸው አማውንት ወይም ኳንቲቲ ላይ፣ ኳንቲቲ ማለት መጠን ማለት ነው። የዛ ሳምፕል ኳንቲቲ ወይም መጠን ላይ ዲፔንድ ያደርጋል። ለምሳሌ ሌንግዝ ብናይ ለምሳሌ 2 ሜትር 3 ሜትር ስንል እዚህ ጋር ኳንቲቲው ነው እየጠቀስን ያለ ነው። ዳያሜትር ላይም ስናይ 5 2 ምናምን ስንል ማስ ላይ በኬጂ አይደለም የሚለካው፣ ኤሌክትሪካል ሬዚስታንስ አይደለ። እዚህ የኤሌክትሪካል ሬዚስታንስ ወይም ደግሞ ኦም ብለን የምንጠራው OHM የምንለው ዩኒት አለ ማለት ነው። ስለዚህ እነዚህ ዲፔንድ አማውንት ወይም ኳንቲቲ ኦፍ ሳምፕል ላይ ዲፔንድ የሚያደርጉ ናቸው ማለት ነው። ሌላው ደግሞ በተጨማሪ ምና ኢንተንሲቭ ነው። ቅድም ኤክስቴንሲቭ እና ኢንተንሲቭ ብለን የከፋፈል ነው ማለት ነው። ኢንተንሲቭ ብለን የምንጠራው እዚህ ጋር do not depend on the amount of substance present። ስለዚህ ኢንተንሲቭ ፊዚካል ፕሮፐርቲ ደግሞ የምንለው የፕሮፐርቲ አይነት ሆኖ አማውንቱ ላይ ወይም ደግሞ ይሄ ምንድነው ኳንቲቲ ላይ ዲፔንድ የማያደርግ ነው። ጀስት ኳሊቲውን ብቻ ነው የሚያየው ማለት ነው። ደንሲቲ፣ ከለር፣ ኤምፒ ሜልቲንግ ፖይንት፣ ፍሪዚንግ ፖይንት፣ ቦይሊንግ ፖይንት፣ ሃርድነስ እነዚህ ቁጥር ላይ ዲፔንድ የማይሆኑ ነገሮች ናቸው። ስለዚህ እንደገና እዚህ ጋር ማየት ያለብን እንዳልኳችሁ እነዚህ ሃርድነስ ለምሳሌ ሻካራነት፣ ቦይሊንግ የሚፈላበት ፖይንት፣ የሚቀዘቅዝበት ፖይንት፣ በተጨማሪም ደግሞ ይሄ ምንድነው የሚባለው የሚቀልጥበት እነዚህ ወደ በረዶ ፍሪዚንግ ፖይንት ወደ በረዶ እንትን የሚልበት ነው። እንደገና ከለሩ እነዚህ በቁጥር አይለኩም። እዚህ ጋር አሁን ዴንሲቲ 7ኛ ክፍልም ጋር ነበረ። እዚህ ጋር ባጭሩ ለማስረዳት ያህል በጣም ባጭሩ፣ ሌላው ነገር ትተን ሁለት ኤክስቴንሲቮች የሚፈጥሩት ሬሾ ኢንተንሲቭ ነው። ያ ማለት ዴንሲቲ የሚገኘው ማስ ኦቨር ቮሊዩም ተደርጎ አለ። ማስ ቅድም ምን ብለናል? ኤክስቴንሲቭ ነው ብለናል። ቮሊዩምንም ኤክስቴንሲቭ ነው ብለናል። ሁለት ኤክስቴንሲቮች ሲካፈሉ የሚሰጠን ኢንተንሲቭ የሆነ ፊዚካል ፕሮፐርቲ ነው፣ ወይም ኢንዲፔንደንት ኦፍ ኳንቲቲ ማለት ነው። ያ ነው ያለው ነገር። ሌሎች ኬሚስትሪ ቪዲዮችን ስንሰራ እነዚህን ጉዳዮች አድረስ የምናደርግ ይሆናል። እነዚህን እንትኖች ቶፒኮች በሰፊው የምናይ ይሆናል ማለት ነው። and then there is chemical property of a substance. so is the properties that is not easily measurable or observable. ስለዚህ ይሄ ኬሚካል ፕሮፐርቲስ ኦፍ ሰብስታንስ የምንለው ደግሞ በቀላሉ የሚለካ ሜዥር ሊደረግ የሚችል በቀላሉ የሚታይ አይደለም። ለምሳሌ ሃይድሮጅን እና ኦክሲጅን ተደባልገው ውሃ ሲሰጡ በአይናችን በብረቱን አይደለም የሚባለው፣ በእንደዛ ማየት አንችልም። ኢትስ ናት ኦብዘርቨብል ወይም ሜዥር የምናደርገው አይደለም በቀላሉ እንደ ፊዚካል ፕሮፐርቲ። so there is a transformation ያልነው ደግሞ of a substance is a change in form, nature or appearance. ስለዚህ ትራንስፎርሜሽን ወይም ደግሞ ለውጥ የምንለው አንድ ሰብስታንስ አንድ ስፔሲፊክ ሰብስታንስ ሲለወጥ በምኑ ሊለወጥ ይችላል? በፎርሙ፣ እንደገና ደግሞ በኔቸሩ በአፒሪየንሱ ሊለወጥ ይችላል። ለምሳሌ እኛ ሰዎች በምን ልንለወጥ እንችላለን? በቁመት፣ በውፍረት፣ ይሄ ምድው በመልክ ልበለው፣ በእንደዛ አይነት ነገሮች ልንለወጥ እንችላለን ማለት ነው። the only permanent thing in the world is change. by the way ቼንጅ እዚህ ምድር ላይ one of the law of nature ነው። law of nature ማለት ምድር የምትገዛባቸው ስፔሲፊክ ፕሪንሲፕሎች ናቸው። ስለዚህ ምድር ላይ ኦንሊ ቼንጅ ይኖራል፣ ግድ ነው፣ ፐርማነንት ቲንግ ነው ማለት ነው። changes are broadly classified into chemical and physical change. ይህንን 10ኛ ክፍልም ዩኒት 1 ላይ ትማሩታላችሁ ሞር። ግን ቼንጆች ለሁለት ይከፈላሉ። ኬሚካል ቼንጅ እና ፊዚካል ቼንጅ ናቸው። ኬሚካል ቼንጅ ስንል ወይም ኬሚካል ሪያክሽን ብለን ኮመንሊ ይጠራል። እሱም ልዩነት አላቸው። ኬሚካል ቼንጅ እና ኬሚካል ሪያክሽን ብዙ ሰው እኩል አድርጎ ነው የሚያያቸው። ነገር ግን እሱንም 10ኛ ክፍል ዩኒት 1 ላይ ትማሩታላችሁ። ፊዚካል ቼንጅ is a change on physical appearance of matter. ስለዚህ ፊዚካል እዚህ ጋር ቃሉን ራሱ ማመሳሰል ትችላላችሁ። እዚህ ጋርም ፊዚካል ይላል። ስለዚህ ፊዚካል ቼንጅ የምንለው የአንድ ሰብስታንስ ፊዚካሊ ወይም በምናየው ነገር ብቻ ሲለወጥ ነው። ለምሳሌ
አንድ ምሳሌ ልውሰድላችሁ። አንድ ሙሉ ወረቀት ነበረ እዚህ ጋር እንደዚህ ብላችሁ አስቡት። ይህን ወረቀት ወደ ቁርጭራጭ ብንቀደው እንዲች የምታክል ወረቀት ትቀራለች ማለት ነው አይደለ? ስለዚህ አሁን እዚህ ጋር የተፈጠረው ቼንጅ ወይም የተፈጠረው ለውጥ ከትልቅ ወረቀትነት ወደ ትንሽ ወረቀትነት ነው። ወይም ደግሞ ይህ ሙሉ ወረቀት እንደገና ቢኖርና ጭንድድድድ ብናደርገው እና እንደዚህ ቢሆን እዚህ ጋር ምንም የተፈጠረው ቼንጅ ቢኖር አፒሪያንስ ወይም ደግሞ የነበረው መልክ ነበረ ማለት ነው። አሁን ወደ ምን ተቀየረ? ወደም እየተጨማደደ ወይም ደግሞ በሳይዙ ሾርት የሆነ ምናምን ነገር አይደለ እንጂ ሌላ ወረቀትነቱን አልቀየረም። እንደዚህ አይነት ቼንጆች ፊዚካል ቼንጅ ወይም አካላዊ ለውጥ ብለን እንጠራቸዋለን። ሁለተኛ ደግሞ ኬሚካል ቼንጅ የምንለው አለ። ኬሚካል ቼንጅ የምንለው ሀፕን ኦን አይደንቲቲ ኦፍ ማተር። ስለዚህ አይደንቲቲ ወይም ማንነቱ ሲቀየር ነው። ለምሳሌ ይህንን በምን መውሰድ እንችላለን? በቅድሙ ወረቀት አለ። ይህ ሙሉ ወረቀት ነው። ይህን ሙሉ ወረቀት ብናቃጥለው ወይ እንደዚህ በእሳት ብናቃጥለው ምን ይፈጠራል? አመድ ይፈጠራል አይደለ? አመድ ይፈጠራል። እነዚህ አመዱ ወረቀት ነው አይደለም አይደለ? ሌላ የሆነ ሰብስታንስ ነው። በቃ ወረቀት ያልሆነ ሰብስታንስ ነው። ስለዚህ መጀመሪያ የነበረው ወረቀት አሁን ካለ አሽ ወይም ደግሞ አመድ ጋር አይመሳሰልም። ሙሉ በሙሉ ወረቀትነቱ ተቀይሯል። እንደዚህ አይነት ቼንጆች ኬሚካላዊ ለውጥ ወይም ኬሚካል ቼንጅ ብለን እንጠራዋለን ማለት ነው። ሌላው ደግሞ ፊዚካል ቼንጅ ኢዝ አ ቼንጅ ኢን አፒሪያንስ ኦፍ ማተር። ስለዚህ በገጽታው ላይ የሚቀየር ቼንጅ ነው። እንዳልኳቸው ከቲንግ፣ ቴሪንግ፣ ግራይንዲንግ ኦፍ ማተር የሆነ እቃ ስንፈጭ፣ ይሄ ብጥስጥ ስናደርግ፣ ስንቀድ፣ ስንቆርጥ፣ ሜልቲንግ ኦፍ አይስን ስናቀልጠው። ለምሳሌ መጀመሪያ አይስ አለ አይደለ? አይስ ውሃ ነው አይደለ? ግን የበረደ ውሃ ማለት ነው። ስሱን ስናቀልጠው ውሃ ይሆናል። ውሃነቱን አልቀየረም፣ ጣዕሙን አልቀየረም፣ ምንም ነገር አልቀየረም። የቀየረው አፒሪያንስ ነው። ቦይሊንግ ኦፍ ዋተርን በተመሳሳይ እንደ ሜልቲንግ ኦፍ አይስ ማለት ነው። ጊዜ ላለመፍጀት ነው እሱ ላይ። ሌላው ኬሚካል ቼንጅ ነው። ኬሚካል ቼንጅ ላይ ደግሞ ምን ማየት እንችላለን? ኢዝ አ ቼንጅ ኢን ፎርም፣ ኔቸር ኦር አይደንቲቲ ኦፍ ማተር። ስለዚህ ኬሚካል ቼንጅ ስንል በነበረው ስሪት ኔቸሩን ራሱ የነበረውን ምንድነው የሚባለው ተፈጥሮ ልበለው ወረቀትነቱን ሲቀይር፣ ማንነቱን ሲቀይር፣ ፎርሙን ሲቀይር ያለው ቼንጅ ደግሞ ኬሚካል ቼንጅ ብለን እንጠራዋለን ማለት ነው። ስለዚህ እዚህ ጋር ማየት ያለብን ምሳሌዎቹን ብናያቸው ለምሳሌ በርኒንግ ኦፍ ሰብስታንስ፣ በርኒንግ ለማለት ነው እዚህ ጋር። ረስቲንግ ኦፍ አይረን፣ ይህንንም እየዋደጉት እነዚህ ሁለቱ ምሳሌዎች። ለምሳሌ እቃዎችን ስናቃጥል ቅድም በወረቀት የወሰድነው አይረን ወይም ደግሞ ብረት ሲዝግ፣ እነዚህ ኬሚካላዊ ቼንጆች ወይም ለውጦች ይባላሉ። ሌላው ደግሞ ያልነገርኳችሁ ነገር ቢኖር እነዚህ ቼንጆች ኢሪቨርሲብል ናቸው፣ ሊመለሱ አይችሉም። እንደ ፊዚካል ቼንጅ በቀላሉ ሊመለሱ የሚችሉ አይነት ቼንጆች አይደሉም ማለት ነው። ለምሳሌ ይህ አመድ የሆነውን ወረቀት ወደ መጀመሪያ ወደ ነበረ ወረቀት ለመመለስ ይከብዳል፣ ጭራሽም ኢምፖስብል ነው። ስለዚህ ትራንስፎርሜሽንስ ኦር ቼንጅስ አር አኮምፓኒድ ባይ ኢነርጂ ቼንጅ። ስለዚህ ትራንስፎርሜሽን ሲኖር ወይም ደግሞ ቼንጅ ሲኖር በምን የታጀበ ወይም ቀጥታ ዳይሬክት ትራንስሌት ስናደርገው ወይም ደግሞ ምን ይኖራል? ኢነርጂ ቼንጆች ይኖራል። ኢነርጂ ወይ ሪሊዝ ይደረጋል ወይ አብዞርቭ ይደረጋል ማለት ነው። ኢነርጂ ቼንጅ አለ ስንል ለምሳሌ የሆነ ምሳሌ ልውሰድላችሁ። የሆነ እንጨት አለ ብለን እናስብ። ያ እንጨት ለምሳሌ በሚቀጣጠልበት ጊዜ ሂትና ላይትን ይፈጥራል ማለት ነው። ስለዚህ እዚህ ጋር ምን እየሆነ ነው ስንል፣ ስለዚህ ኢነርጂ ምንድን ነው የሚሆነው አለን? ሪሊዝድ ይሆናል ማለት ነው። በርኒንግ ኦፍ ፉድ ስናደርግ ሂትና ላይት ይኖራል። ያ ደግሞ ሪሊዝድ ሆነ እንለዋለን ማለት ነው። and there is composition ስንል ቅድም ስሪት ብያለሁ አይደለ? is the nature of something's ingredient or constituents, how whole or a mixture is made up። ስለዚህ ቅድም እንዳልኳችሁ ነው የሆነ ነገር ኢንግሬዲየንቶች ወይም ግብአቶቹ የተሰሩበት ነገሮች እንደገና ደግሞ እንዳልኳችሁ አሁን መደጋገም ነው የሚሆነው። ያ ሚክስቸር ወይም ድብልቅ የሆነ the whole thing የተሰራበት ነገር ኮምፖዚሽን ይባላል ማለት። ለምሳሌ ቴብል ሳልትን ብናይ ወይም ደግሞ የገበታ ጨውን ብናይ ኬሚካሊ ኮምፖዝድ የሆነው ሶዲየም እና ክሎሪን ከሚባሉ ሁለት ኤሌመንቶች ነው ማለት ነው። ሶዲየም ክሎራይድ አይደለም የምንለው ከሁለቱ ነገሮች ነው የተሰራው ማለት ነው። እንደገና ደግሞ the stainless steel spoons are solid solution of alloy of chromium, carbon and other elements። ስለዚህ ስቴንለስ ስቲል ወይም ደግሞ ይሄ የአረብ ብረት ብለን የምንጠራቸው ማንኪያዎች ነው ታውቁታላችሁ። እነዛ ነገሮች ደግሞ የተሰሩት አክቹሊ ቀጥታ ሲተረጎም ነው ዲክሽነሪዎች ላይ አረብ ብረት ተብሎ የሚተረጎመው ያለው ነገር እንደዛ ነው። እነሱ ደግሞ ከምንድነው የሚሰሩት? ክሮሚየም፣ ካርበን እና ከሌሎች ኤሌመንቶች ሶሊድ ሶሉሽን። ይሄንንም አስረኛ ክፍል ኒቱ ትማራላችሁ ማለት ነው። ስለ ሶሉሽን ስትማሩ እዚህ ጋር ዲፕ አንገባም። ሌላው ስትራክቸር ነው።
structure is the arrangement and relationships between the parts or elements of something complex ስለዚህ እዚህ ጋር parts or elements ቀጥታ ማሰብ ያለባቸው ኮምፖዚሽንን ነው ማለት ነው ኮምፖዚሽንን አስቡ እነዛ ኮምፖዚሽኖች ወይም ደግሞ እነዛ ግብአቶች ኢንግሪዲየንቶች እንዴት ነው አሬንጅመንታቸው እንዴት ነው ሪሌሽንሺፓቸው እንዴት ነው አሬንጅ የሆኑት የሚለው ነገር የሚመልስልን ነው ማለት ነው ለምሳሌ ስኩል ቢልዲንግስ are made up of roof እነዚህ አሁን ኮምፖዚሽኖቻቸው ሴሊንግ doors windows walls and floors arranged in a certain order አይደለ በሆነ ኦርደር ነው ለምሳሌ ጣራውን መሬት ላይ አድርገ ነው ወለሉን ደግሞ ላይ ብናደርገው አይሆንም ስለዚህ እነዚህ ኢንግሪዲየንቶች ወይም ደግሞ ኮምፖዚሽኖቹ የአሬንጅ የሆኑበት ስፔሲፊክ ኦርደር ስትራክቸር ብለን እንጠራዋለን ማለት ነው ሌላው ደግሞ ስኮፕ ኦፍ ኬሚስትሪ ነው ስኮፕ ኦፍ ኬሚስትሪ ስኮፕ ሚንስ how narrow or how broad the subject ምን ያክል ድረስ ያጣናል የሚለው ነገር የምናይበት ነው ማለት ነው the study of modern chemistry has many branches obviously chemistry modern chemistry especially በጣም ብዙ ቅርንጫፎችና ብራንቾች አሉ ብዙ ነገር ስለሚያጠና ሁሉንም ነገር በአንድ ብራንች ጠቅልለን ማጥናት ስለማንችል ብትንትን አድርገን ብናየው ስለሚቀለን ብዙ ብራንቾች አሉ ማለት ነው but can generally be broken down into 5 main disciplines or areas of study ስለዚህ ጀነራሊ ብሮክ ዳውን ስናደርገው 5 ሜን ዲሲፕሊኖች ወይም ደግሞ 5 ብራንች እንበለው ወይም ኤሪያ ኦፍ ስተዲ አለ ማለት ነው 5 ነው ስንል ኢቭን ራሱ 5 ነው ብንል ራሱ በአንደኛው ውስጥ ለምሳሌ ሌትስ ሴይ ኦርጋኒክ ኬሚስትሪ ውስጥ ሌሎች ብዙ ብራንቾች አሉ ግን ጀነራሊ ስንከፍለው ለ5 ጀነራል ኤሪያ ከፈል ነው እንላለን ማለት ነው The first one is organic chemistry. It's the study of all elements and their compounds except carbon and its compounds. ስለዚህ inorganic chemistry የምንለው all element periodic table ላይ ያሉ 118ቶቹ አሉ አይደለ ከነዚህ ከ118ቶቹ ውስጥ ሁሉንም ማጥናት ነው ነገር ግን exceptional there is an exception የካርበን እና ሌሎች ኮምፓውንዶች አሉ የካርበን ኮምፓውንዶች የምንላቸው እንመጣበታለን አይገስ ከነዚህ ኤክሰፕሽኖች ውጪ ስለ 118ቱም ኤሌመንት 118 የሚለውን ቃል ባለንጠቀም ጥሩ ነው ኤክሰፕሽን ስላለው ከ118 ኤሌመንት ውስጥ ከነዚህ ከኤክሰፕሽኖቹ ውጪ ወይም ደግሞ ከነዚህ ከኤክሰፕሽኖቹ ውጪ ስላሉት ኤሌመንቶች ኮምፓውንዶች በሙሉ የሚያጠናው ኢንኦርጋኒክ ኬሚስትሪ ይባላል ማለት ነው ለምሳሌ ኦክሳይድ ሰልፋይድ ካርቦኔት ባይካርቦኔት ሲያናይድ ካርባይድ እነዚህ የምንላቸው ነገሮች በሙሉ ኢንኦርጋኒክ ኬሚስትሪ ይባላሉ there is an exception organic chemistry ላይ እናየዋለን ማለት ነው ሁለተኛ organic chemistry ነው it's a chemistry of carbon compounds በካርበን ስለተሰሩ ኮምፓውንዶች በሙሉ የሚያጠናው ኦርጋኒክ ኬሚስትሪ ነው ማለት እዛ ጋር ካርበንንና ኮምፓውንዶችን ትተን ነበር አይደል ያለው እዚህ ጋር ግን ካርበንና ካርበን ኮምፓውንዶችን ጨምሮ የሚያጠና ኦርጋኒክ ኬሚስትሪ ነው ማለት ነው organic chemistry is that it is the chemistry of carbon and few other elements such as hydrogen, oxygen, nitrogen, sulfur and halogens. So halogen it's group ምንን የሚያጠቃልል so እዚህ ጋር ምንድነው እና halogen የምንላቸው ደግሞ like 9ኛ ክፍል ዩኒት 4 እዚሁ ላይ ትማርታላችሁ ምንድነው ግሩፕ 17 ወይም ደግሞ ቡድን 17 ፔሪዮዲክ ቴብል ውስጥ ግሩፕ 17 ብለን የምንጠራቸውን like እንደ ፍሎሪን እንደ አዮዲን ሌሎችንም ምሳሌ መውሰድ ትችላላችሁ እነሱን ኤሌመንቶች የሚያጠቃልሉ ናቸው ስለዚህ ኦርጋኒክ ኬሚስትሪ ካርበን ኮምፓውንዶችን የሚያጠና ወይም ደግሞ ካርበን ከነዚህ ምረው የምንላቸው ኤሌመንቶች ጋር ያለውን ኮምፓውንድ የሚያጠና ነው ማለት ነው it is the study about organic compounds such as carbohydrates proteins fat ስለነዚህ የሚያጠና ነው ማለት ነው እዚህ ጋር ኤክሰፕሽን መናገር ፈልጋለሁ አንዳንድ ጊዜ ከካርበንም ተሰርተው ኢንኦርጋኒክ የሚሆኑበት አጋጣሚ አለ ያው እዚህ ጋር ኢን ኔጌቲቭ ነገርን ታመለክታለች ለምሳሌ ምን ብላችሁ መውሰድ ትችላላችሁ ኦርጋኒክ የምትለው እቲ ኦርጋኒክ ብቻ የምትለው ካርበንን ታመልክት እንበለት ሳይ ኢን ደግሞ የምለው ኔጌቲቭ አፍራሽ ነገር አለ ስለዚህ ኢን ካርበን ብላችሁ ያዙት ስለ ካርበን የማያጠና ኦርጋኒክ ሲባል ግን ስለ ካርበን ብቻ የሚያጠና ማለት ነው እዚህ ጋር መናገር የምፈልገው ኤክሰፕሽን ምንድነው አንዳንድ ጊዜ በካርበንም ተሰርተው ኢንኦርጋኒክ የሚሆኑበት አጋጣሚ አለ ለምሳሌ አንድ ምሳሌ ልውሰድላችሁ ለምሳሌ ምናቃቸውን እንኳን ብንወስድ CO2 CO እነዚህ በቃ ቀለል ያሉ የሚታወቁ ካርበን ዳይኦክሳይድ እና ካርበን ሞኖክሳይድ እንግዲህ እንደምታዩት ከካርበን ነው አይደል የተሰሩት እንደገና ደግሞ እዚህ ጋር ካርበን ከኦክሲጅን ጋር የሚፈጥረው ኦርጋኒክ ኬሚስትሪ ይባላል ብለናል እዚህ ጋር እንደምታዩትም ካርበን አለ ነገር ግን እነዚህ ፎር ሳም ሪዝን እዚህ ጋር ይሄ ግሬድ የሚመለከተው አይደለም ግን እንደዚህ አይነት አሉ ኤክሰፕሽኖች ለማለት ነው ካርበን ዳይኦክሳይድ ካርበን ሞኖክሳይድ ሲያናይድ
ካርቦኔት፣ ባይካርቦኔት ከሃይድሮጅን የሚሰራው ባይካርቦኔት፣ እነዚህ ነገሮች ኢንኦርጋኒክ ኬሚስትሪ ውስጥ ይጠቃለላሉ ለማለት ነው። ይሄ ፈተና ላይ ብዙ ጊዜ ስለሚመጣ ማለት ነው። እንግዲህ አንደኛው ምን ብለናል? ኢንኦርጋኒክ ኬሚስትሪ፣ ሁለተኛው ኦርጋኒክ ኬሚስትሪ፣ ሶስተኛው ደግሞ ፊዚካል ኬሚስትሪ። የሆነ እዚህ ቺን ቃል ና የሆነ ነገር ትረዳላችሁ ራይት? ኢትስ ዘ ስተዲ ኦፍ ፊዚካል ፕሮፐርቲስ ኦፍ ማቴሪያልስ። ስለዚህ በኬሚስትሪ ውስጥ ስለዛ ኦብጀክት ወይም ስለዛ ሰብስታንስ ፊዚካል ፕሮፐርቲ የሚያጠናው ፊዚካል ኬሚስትሪ ይባላል ማለት ነው። ለምሳሌ ዜር ተርሞ ኤሌክትሪካል ማግኔቲክ ቢሄቪየር and their interaction with electromagnetic fields። ስለዚህ እነዚህ እንደ ይሄም ነው የሚባል ሰው እዚህ ጋር የምንለው their thermal electrical magnetic behavior and their interaction with electromagnetic field። እዚህ ጋር ሰፋ ይላል፣ ግን ዝም ብዬ ኦቨርቪው ነገር ልንገራችሁ። ስለዛ ስፔሲፊክ ቴምፕሬቸር ነገር ብዬ ልንገራችሁ። ስለዛ ኦብጀክት ቴምፕሬቸር የምናጠና ከሆነ ኤሌክትሪካዊ ባህሪዎችን ስናጠና ኤሌክትሪክ ኮንዳክት ያደርጋል አያደርግም፣ ማግኔት ነው አይደለም፣ ምናምን ቱዋት ኤክስተንት ነው ማግኔት የሚስበው ማግኔት እሱን የሚስበው የሚለውን በቃ እንደዚ ነገሮችን የምናጠናበት ነው። እንደገና ደግሞ ይሄ ትንሽ ሰፋ ይላል ለማስረዳት። 11ኛ ክፍል ነው አይገስ የምትማሩት ኬሚስትሪ ላይ ጀነራል ኦቨርቪው ብቻ ልንገራችሁ ብዬ ነው ማለት ነው። Some classes of physical chemistry are thermodynamics, spectroscopy, quantum chemistry, chemical kinetics and electrochemistry። ስለዚህ እነዚህ ነገሮች በፊዚካል ኬሚስትሪ ስር የሚጠኑ ናቸው። ስፔሻሊ በጣም ሰፋ ያሉ ኮንሰፕቶች ናቸው። ለምሳሌ ቴርሞዳይናሚክስን ብናይ 12ኛ ክፍል ዩኒት 1 ፊዚክስ ላይ የምትማሩት ነገር ነው። ኤሌክትሮኬሚስትሪን ካልተሳሳትኩኝ 10ኛ ክፍል ኦር 11th ግሬድ ላይ አለ እና ብቻ ሰፋ እንዳይል እነዚህ ናቸው በፊዚካል ኬሚስትሪ ስር የሚጠቃለሉት ማለት ነው። ሶ አራተኛ ደግሞ አናላይቲካል ኬሚስትሪ ይላል። this is my favorite actually። analytical chemistry የምንለው is concerned with the development of theoretical foundations and methods of chemical analysis። so ኮንሰርን የሚያደርገው ዴቨሎፕመንት ኤንድ ቲዎሬቲካል ፋውንዴሽን ኤንድ ሜቶድስ ኦፍ ኬሚካል አናላይሲስ። ስለዚህ አናላይሲስን ይሄ ምንድን ነው የሚባለው? ትንተና ነው የሚባለው። ስለዚህ አንድን ኦብጀክት ወስደን ትንትን እያደረግን ስናየው ማለት ነው። እዚህ ጋር ከስር ያለው ዴፊኒሽን በደንብ ይገልጸዋል ብዬ አስባለሁ። ላይ ካለው አናሊቲካል ኬሚስትሪ ኢንቮልቭ ሰፓሬቲንግ አይደንቲፋይንግ ኤንድ ዲተርማይኒንግ ዘ ሪሌቲቭ አማውንት ኦፍ ኮምፖነንትስ ኢን አ ሳምፕል ኦፍ ማቴሪያል። ስለዚህ በዛ ሳምፕል በዛ ማተር ላይ ኮምፖነንቶቹን በምን ያክል ሬሽዮን የተዋቀሩት እንዴት ነው ያለው ነገር የሚለውን ነገር የሚያጠናድን ነው። ለምሳሌ ምን ማለት እንችላለን? ሃይድሮጅን ለምሳሌ ዋተርን እንውሰድ H2O ማለት ነው። ለምሳሌ እዚህ ጋር ምን አድርገን መውሰድ እንችላለን መሰላችሁ? ሰው ለምሳሌ H2ን ይወስዳሉ አይደለ? ለሁለት ይከፍሉታል፣ ሃይድሮጅንን እና ኦክሲጅንን። በምን ያክል አንድ ዋተር ለመስራት ምን ያክል ፐርሰንቱ ሃይድሮጅን አለ ይላሉ። ለምሳሌ እንውሰድና 88.8 አካባቢ ፐርሰንት ይሆናል። የኦክሲጅኑ የኦክሲጅኑ ነው ይቅርታ፣ 88.8% ኦፍ ኦክሲጅን አለ። የሃይድሮጅን ደግሞ 11.19 ኦፍ ሃይድሮጅን አለ። በቃ እየበታተኑ ሰፓሬት ያደርጋሉ ይሆን ነገር፣ ከዛ አይደንቲፋይ ያደርጋሉ፣ ከዛ እንደገና ዲተርማይን ያደርጋሉ። ሪሌቲቭ አማውንት ኦፍ ኮምፖነንትን ብትንትን እያደረጉ ነው የሚያዩት ማለት ነው። ኬሚካል አናላይሲስ አር ኳሊቴቲቭ ኦር ኳንቲቴቲቭ። እንዳልኳችሁ ኳንቲቴቲቭ በመጠን ሊሆን ይችላል፣ እንደገና ደግሞ ኳሊቴቲቭም ሊሆን ይችላል። እንዴት ሊሆን እንደሚችል ላሳያችሁ። ለምሳሌ እንዳልኳችሁ ደግሞ ኳሊቴቲቭ ሲሆን it's just be different ከኳንቲቴቲቭ። ለምሳሌ ቀለል አድርጌ ለመውሰድ እሞክራለሁ። ስፕሊን ቴስት የሚባል ነገር አለ ኦክሲጅን ላይ which makes the flame brighter ማለት ነው። በጣም ለመቅለል ያህል ለምሳሌ ምጣድ ላይ ውሃ ጠብ ስታደርጉ የሆነ ጧ ብሎ የሚወጣ ሳውንድ አለ። ያ ሳውንድ የሃይድሮጅኑ ነው። ሃይድሮጅኑ ነው እንደዚህ ጧ እንዲል ነው። ፖፒንግ ሳውንድ እንለዋለን በእንግሊዝኛው። ስለዚህ በትንትን አድርገን ያለውን ባህሪ ኳሊቴቲቭሊም ኳንቲቴቲቭሊም ያለውን ባህሪ ስናጠና አናሊቲካል ኬሚስትሪ ይባላል። ለወንጀል ምናምን ነገር ላይ ብዙ ሰዎች ይጠቀሙታል ማለት ነው ከፎሬንሲክ ሳይንስ ጋር። ላይክ ፎሬንሲክ ሳይንስ የምለው ትምህርት አላችሁ ግሬድ 10 ባዮሎጂ ላይ ምንድነው ባዮሎጂን ተጠቅሞ እንትን ማድረግ ነው፣ እንደዚህ ወንጀልን ምናምን መመርመር ነው። ፊንገር ፕሪንት ምናምን አይነት ነገር ተጠቅሞ አናሊቲካል ኬሚስትሪም ደስ ይላል። ደስ የሚል የኬሚስትሪ ብራንች ነው ማለት ነው። the last one is biochemistry። እዚህ ጋር ባዮሎጂ ያለ፣ እዚህ ጋር ደግሞ ኬሚስትሪ ያለ ማለት ነው። so it is the study of science of molecules and chemical reaction of life። ለምሳሌ አንድ ሰው አለው፣ እኔ ያለው ለምሳሌ፣ ወይም እናንተ አላችሁ። እናንተ የተሰራችሁበት እናንተ ሊቪንግ ኦርጋኒዝም ናችሁ። እናንተ ውስጥ የሚፈጠረው ኬሚካል ሪያክሽን የሚጠናው በኬሚስትሪ ብቻ አይደለም፣ በባዮሎጂ ብቻ አይደለም፣ በባዮ ኬሚስትሪ። የሁለቱ ምንድን ነው ውህደት ብለን እንጥራው
የሱ ነው ማለት ነው። ስለዚህ ባዮኬሚስትሪ የምለው ሊቪንግ ቲንጎች ውስጥ ስላለው ሪያክሽን ኬሚካል ሪያክሽን ስለ ሞለኪውሎቹ የሚያጠና ነው ማለት ነው። እዚህ ጋር ኤክሰርሳይዝ ይኖራል። አር the three branches of natural science አክቹሊ የሆነ እንትን ስህተት አለው ብዬ አስባለሁ። ናቹራል ሳይንስ ለሶስት ነው የሚካፈለው፣ ፊዚክስ፣ ኬሚስትሪ ኤንድ ባዮሎጂ። ጂኦሎጂ ብለው አንዳንድ ሰዎች ለአራት ይከፍሉታል፣ ግን እናንተ ሶስቱን ያዙ። ዋት አር ዘ ሪሌሽንሺፕስ ቢትዊን ናቹራል ሳይንስ? ይሄ ቅድም ላልኳችሁ ለምሳሌ ቀለል አድርገን እንየው፣ ብዙ ሰዓት ማጥፋት አልፈልግም እሱ ጋር። ለምሳሌ ባዮሎጂ ከኬሚስትሪ ጋር ያለውን ብናይ በህይወት ያላቸው እንትኖች ውስጥ ያለውን ሪያክሽን ያጠናል። ለምሳሌ ፊዚክስ ኤንድ ኬሚስትሪ አባውት ኳንተም ነክ ነገር ላይ ይገባል። ብዙም ዲፕ መግባት አልፈልግም። እንደን ያለው ነገር እነዚህ ናቸው። ጂኦግራፊ ከኬሚስትሪ ጋር የሚያገናኘው ነገር አለ። እሱን አሁን አናይም። አንደኛ 7ኛ ክፍል ጂኤስሲ ዩኒት 1 ላይ ተምራችሁታል። ሁለተኛ ደግሞ ያው 9ኛ ክፍል ኬሚስትሪ መጽሐፍ እስከዚህ ድረስ ነው፣ ቱ ዚስ ኤክስተንት ነው የሚሄደው ማለት ነው። አሁን ቅድም ያልኩት ጥያቄ በዚህ ርዕስ መጠቃለል ይችላል። ሪሌሽንሽፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ። ሶሻሎቹን አንመጣም። ስፔሻሊ እንደ አሳይመንት ወስዳችሁ ሪሰርች ማድረግ ትችላላችሁ። ነገር ግን አሁን የምናየው ናቹራል ሳይንሶች ከኬሚስትሪ ጋር ያላቸው ግንኙነት ምንድን ነው? ኬሚስትሪ ኢዝ ብራንች ኦፍ ሳይንስ ነው። ኦብቪየስሊ ከሳይንስም ውጭ ናቹራል ሳይንስ ብራንች ነው። ሳይንስ ኢዝ ዘ ፕሮሰስ ባይ ዊች ዊ ለርን አባውት ናቹራል ዩኒቨርስ ባይ ኦብዘርቪንግ ቴስቲንግ ዘን ጀነሬቲንግ ሞዴልስ ዛት ኤክስፕሌን አወር ኦብዘርቬሽን። ሰው ሳይንስ የምንለው ኢትስ ፕሮሰስ ነው። በሰው ሳይንስ ሲባል የሆነ ኮምፕሌክስ አድርጎ ነገር ያየዋል። ኢትስ ናት ዛት ኮምፕሌክስ፣ ግን ስቴፕ የሚጠይቅ ነገር ነው። ለምሳሌ ስለ አንድ ነገር ማጥናት ብትፈልጉ ወይም ሪሰርች መስራት ስትፈልጉ መጀመሪያ ምንድን ነው የምታደርጉት? ችግሩን ታያላችሁ። ለምሳሌ አሁን ችግር ብቻ ላይሆን ይችላል። አሁን ቅድም ምን አልኳችሁ? ከሶሻል ሳይንስ ጋር ያለውን ሪሰርች ማድረግ ትችላላችሁ ስላችሁ መጀመሪያ ኦብዘርቭ ታደርጋላችሁ። ምንድን ነው ያለው ግንኙነት ትላላችሁ፣ ሶሻል ሳይንስ እና ናቹራል ሳይንስ። ከዛ ንዛን ቴስት ታደርጉታላችሁ፣ ትሞክሩታላችሁ፣ ታዩታላችሁ። ከዛ እንደገና ሞዴል ታዘጋጃላችሁ። ይህ ሞዴል ኦብዘርቬሽናችሁን ኤክስፕሌን የሚያደርግ መሆን አለበት። ለምሳሌ አንድ ተማሪ ሮቦት መስራት ላይችል ይችላል። ነገር ግን ስለ ሮቦት ያጠናውን ጥናት ሞዴል በሆነች ትንሽዬ ነገር ሊያሳይ ይችላል ማለት ነው። ሌላው ብራንች ኦፍ ሳይንስ ነው። ብራንች ኦፍ ሳይንስ የምንላቸው ኬሚስትሪ፣ ፊዚክስ፣ ጂኦሎጂ ኤንድ ባዮሎጂ ቅድም ያልኳቸው ማለት ነው። አንዳንድ ቦታ 3 አንዳንድ ቦታ 4 አድርገው ይዟል። ለጊዜ 3 ብላችሁ ያዙት። ፈተና ላይ ስትሰሩ 3 ብላችሁ ነው የምትመልሱት ማለት ነው። ጂኦሎጂ ኢዝ ዘ ስተዲ ኦፍ ሮክስ ኦን ኤንድ ዘ ኤርዝ። ስለዚህ ጥያቄም ሊነሳባቸው የሚችለው ነገር ብዬ የማስበው ጂኦሎጂ እና ጂኦግራፊ የሚለው ልዩነቱ ነው። ጂኦግራፊ የምንለው ያው 9ኛ ክፍል ስለሆናችሁ ጂኦግራፊ ጀምራችኋል። ጂኦግራፊ የምንለው ፊዚካል ኤንድ ሶሻል ፓርት ኦፍ ዲስ ወርልድ የሚያጠና ነው ማለት ነው። ጂኦሎጂ ግን ስንል ናቹራል ፓርት ኦፍ ኢትስ ብቻ ነው የሚያጠናው፣ ስለ ድንጋይ፣ ስለ መሬት፣ ስለ ዛፎች ምናምን ነው። ጂኦግራፊ ግን ስንል ስለ ሰው ኢኮኖሚያዊ ለውጥ ምናምን ስለ ሂስትሪም ሳይቀር ይነካካል ማለት ነው። ልዩነቱ ይሄ ነው። And physics is the branch of science concerned with the nature and properties of matter and energy. Obviously, እዛ ጋርም ፊዚክስ ይመስላል ላይ ተዋውቃችሁታል ብዬ አስባለሁ። ስለ ማተር ኤንድ ኢነርጂ ያለውን ፕሮፐርቲ የሚያጠና ነገር ነው ማለት ነው። ባዮኬሚስትሪ ኢዝ ዘ ስተዲ ኦፍ ኬሚካል ፕሮሰስ ኦከሪንግ ኢን ሊቪንግ ማተር። ስለዚህ ቅድም ይሄ ያየነው ነው፣ ዋን ብራንች ኦፍ ኬሚስትሪ ነው ብለናል። እና ኢትስ ዘ ስተዲ ኦፍ ኬሚካል ፕሮሰስ ኢን ሊቪንግ ማተር። ስለዚህ በአንድ ህይወት ባለ ኦርጋኒዝም ውስጥ ያለውን ኬሚካል ፕሮሰስ በሙሉ ይመጠናልን ባዮኬሚስትሪ ብለን እንጠራዋለን ማለት ነው። ሌላው ደግሞ ጂኦሎጂ ኢዝ ዘ ስተዲ ኦፍ ሮክስ ኤንድ ዘ ኤርዝ። እሱን እየደገምነው ነው። ጂኦሎጂ ኤንድ ኬሚስትሪ ኦቨርላፒንግ ዘ ፊልድ ኮልድ ጂኦኬሚስትሪ። ከዚህ ጂኦን ወሰደ፣ ከዚህም ኬሚስትሪ ወሰደ፣ ጂኦኬሚስትሪ ብለን እንጠራዋለን። ጂኦኬሚስትሪ ኢዝ ዘ ስተዲ ኦፍ ዘ ፕሮሰስ ዛት ኮንትሮል ዘ አበንደንስ፣ ኮምፖዚሽን ኤንድ ዲስትሪቢዩሽን ኦፍ ኬሚካል ኮምፓውንድስ ኤንድ አይሶቶፕስ ኢን ጂኦሎጂክ ኢንቫይሮንመንት። ስለዚህ ጂኦኬሚስትሪ ብለን የምንጠራው በዚህ ምድር ላይ ያለው ወይም ደግሞ ጂኦሎጂክ ኢንቫይሮንመንት ውስጥ ያለውን አበንደንስ ምን ያክል ፐርሰንቱ ምን ይበዛል ምን ያክል ምናምን ስንል ቅድም ሃይድሮጅን ዋተር ላይ እንዳሳያችሁ ምን ይበዛል ምን ያንሳል ማለት የተሰራበት ነገር ያሮክ ወይም ደግሞ ያድንጋይ የተሰራበት ነገር ምን አይነት ዲስትሪቢዩሽን አለው፣ ምን ኢለመንት ተሰራጭቶ ይገኛል የሚለውን ኢለመንት ብቻ ላይሆን ይችላል፣ ኮምፓውንዱ ሊሆን ይችላል። እና አይስቶፕስ ዩኒቨርሲቲ እዚሁ 9ኛ ክፍል ኬሚስትሪ ላይ ትማሩታላችሁ። አክቹሊ ትንሽ እንዳይሰፋ ለጊዜው ልዝለለው። So physics is a branch of science concerned with the nature and properties of matter and energy. ስለዚህ ፊዚክስ ደግሞ ቅድም ያልኳችሁ ነው። ኬሚስትሪ and ፊዚክስ ኦቨርላፕ ያደርጋሉ። ምን ላይ? ኤሪያስ ኦፍ አቶሚክ and small molecule properties። ሁለቱም ስለ እነዚህ ነገሮች ያጠናሉ እና ፊዚክስ የኬሚስትሪ እውቀት ያስፈልገዋል፣ ኬሚስትሪ የፊዚክስ እውቀት ያስፈልገዋል በዚህ ነገር ላይ ለማጥናት ማለት ነው። እንደገና ደግሞ ተጨማሪ ኬሚስትሪ and ፊዚክስ ደግሞ ማተር and ኢነርጂ ላይ ዲል ያደርጋሉ። ተመልከቱ። ፊዚካል ኬሚስትሪ is the branch of chemistry
a branch of chemistry concerned with the application of techniques and theories of physics to study chemical system. ፊዚካል ኬሚስትሪ ከዚህ ፊዚክስ አለ፣ እዚህ ጋር ኬሚስትሪ አለ። ስለዚህ ፊዚካል ኬሚስትሪ የምንለው የፊዚክስን ቲዎሪዎች የፊዚክስን እውቀት ተጠቅሞ ስለ አንድ ኬሚካላዊ ነገር ማጥናት፣ ስለ ኬሚካል ሲስተም ማጥናት ነው ማለት ነው። ኢትስ ዋን ብራንች ኦፍ ኬሚስትሪ። ጀነራል ብራንችን ባይሆን ከአምስቱ ውስጥም አንዱም እንኳን ባይሆን ኢትስ ጀስት ብራንች ኦፍ ኬሚስትሪ ማለት ነው። ሌላው ደግሞ ኬሚስትሪ ኤንድ ሜዲሲንስ አር ሪሌትድ ኢን ዘ ኤሪያ ኦፍ ሜዲሲናል ኬሚስትሪ። ሜዲሲናል እዚህ ጋር ሜዲሲን አለ፣ እዚህ ጋር ኬሚስትሪ አለ። ሜዲሲናል ኬሚስትሪ እንለዋለን። በሜዲሲን ነው ሜዲሲንና ኬሚስትሪ እንትን የሚያገናኛቸው ፊልድ ነው። የሜዲሲንን እውቀት የኬሚስትሪን እውቀት በመጠቀም ሜዲሲኖችን መስራት የሚል አይነት ኮንሰፕት አለው። ኬሚካል ፊዚክስ እዛ ጋር ፊዚካል ኬሚስትሪ ነበር፣ እዚህ ጋር ኬሚካል ፊዚክስ። አክቹዋሊ እዚህ ጋር ዲፍረንሱ ላይ ወሬ አታርጉ፣ ዝም ብዬ ተናገር የሌለፈው በጣም ስለሚሰፋ። is the subdiscipline of chemistry and physics that investigates physico-chemical phenomena using techniques from atomic and molecular physics and condensed matter physics። ስለዚህ ኬሚካል ፊዚክስ የምንለው የኬሚስትሪ እና የፊዚክስ ውህድ ትምህርት ነው ብለን እንውሰደው። ስለምንጠና ስለ ፊዚኮ ኬሚካል ፌኖሜና በኬሚስትሪም ስለ በፊዚክስም በኬሚስትሪም ሊጠኑ ስለሚችሉ ክስተቶች የማንን ቴክኒክ በመጠቀም ፊዚክስ ላይ ስላለን አቶሚክ እና ሞለኪውላር እውቀት በመጠቀም ኮንደንስድ ማተር ይህ የሚሰፋ ላሁን አልጠቅሰውም። ስለ ኮንደንስድ ማተር ፊዚክስ ያለንን እውቀት በመጠቀም ስለ ፊዚኮ ኬሚካል ፌኖሜናዎች ማጥናት ነው ማለት ነው። ኬሚስትሪ ኢዝ ኮልድ ሴንትራል ሳይንስ። ሴንትራል ሳይንስ ማን ነው? ኬሚስትሪ ነው ማለት ነው። የኬሚስትሪ ሌላ ስሙ ሴንትራል ሳይንስ ብለን እንጠራዋለን። ቢካዝ ኢት ሊንኪንግ ኦል ናቹራል ሳይንስ ቱጌዘር። ስለዚህ ሌሎች ናቹራል ሳይንሶችን ቱጌዘር ስለሚይዝ ምን እንለዋለን? ሴንትራል ሳይንስ እንለዋለን። ለምሳሌ እዚህ ጋር ባዮሎጂ አለ፣ እዚህ ጋር ጂኦሎጂ አለ፣ እዚህ ጋር ፊዚክስ አለ። እነዚህን አቅፎ የያዘው ኬሚስትሪ ይባላል ማለት ነው። ኬሚስትሪ ከፊዚክስ ጋር ያለው አለ፣ ኬሚካል ፊዚክስ አለ፣ እዚህ ጋር ደግሞ ጂኦ ኬሚስትሪ፣ እዚህ ጋር ደግሞ ባዮ ኬሚስትሪ አለ ማለት ነው። ስለዚህ ሴንትራል ሳይንስ ነው፣ አዘ ሴንተር ነው የሚገኘው። ሌላው ደግሞ the role of chemistry plays in production in the society። ይህንን ሳልዙት actually in production. Okay, so sorry. Just let me continue. So the knowledge chemistry of oh my god, ይቅርታ በጣም the knowledge of chemistry ለማለት ነው involves in our everyday life። በቃ ኬሚስትሪ ማውቃችን የኬሚስትሪ እውቀት በዕለት ዕለት ህይወታችን ምን የምንለው ነው የሚሆነው፣ የምንተገብረው ነው የሚሆነው። some application and use of chemistry are agriculture። የመጀመሪያው ኬሚስትሪ እውቀታችን የሚያስፈልገው ለአግሪካልቸር ነው ማለት ነው። so the study of chemistry has brought the world with chemical fertilizers such as calcium, superphosphate, urea, ammonia, sulfate, sodium nitrate። ስለዚህ የኬሚስትሪ እውቀታችን ለአግሪካልቸር ይጠቅመናል። እንዴት ብላችሁ ጠይቁ። እንዴት ሲባል ለምሳሌ ፈርቲላይዘር ወይ ደግሞ ማዳበሪያ የምንለው ነገር አለ አይደለ? እርሻ ላይ የምንጠቀመው ነገር፣ ያንን ነገር ለመስራት የኬሚስትሪ እውቀት ያስፈልጋል። ምንን ከምን ባደባልቅ ጥሩ ፈርቲላይዘር ማግኘት ይችላል የሚለው ነገር እዚሁ በኬሚስትሪ ነው የሚጠናው ማለት ነው። ሶ ከዚህ ውስጥ ማብራራት አያስፈልግም እያንዳንዱን ስለምደርሱበት። ስለዚህ ያለው ነገር ይሄ ነው። have assisted greatly in increasing yield of fruits, vegetables and other crops። ለምን ካላችሁ ጥሩ ፈርቲላይዘሮችን በኬሚስትሪ እውቀት ስለምንሰራ ማለት ነው። ሌላም ብቻ አይደለም፣ ከፈርቲላይዘር ውጪ ኬሚስትሪ has been effective involved in manufacture of pesticides which have made the crop damage። እዚህ ጋርም በስህተት ነው ለስንት ብላችሁ መተካት ትችላላችሁ፣ መቀነስ ማለት ነው። እንደገና ፔስቲሳይድ ወይም ደግሞ ይሄ ጸረ ተባይ የሚለውን ነገርን በማምረት ተባዮች ምንድን ነው የሚባለው ክሮፕ ዳሜጅ ተባዮች ክሮፕ ዳሜጅ እንዳያደርሱ ማድረጊያ ነገር ነው። እሱን በኬሚስትሪ እውቀት የሚሰራ ነው። እሱንም በመስራት ኬሚስትሪ አግዞናል ማለት ነው አግሪካልቸር ውስጥ። ፔስቲሳይድ ኢንክሉድ ፈንጊሳይድስ፣ ሄርቢሳይድስ ኤንድ ኢንሴክቲሳይድ። ፈንጊሳይድ የምንለው ጸረ ፈንገስ ነው። ሄርቢሳይድ ደግሞ የምንለው ይሄ ታውቃላችሁ ምንድን ነው የሚባለው ይሄ አረም፣ ጸረ አረም ማለት ነው። ከዛ ኢንሴክቲሳይድ ይሄ ደግሞ ኢንሴክቶች አሉ፣ ይሄ ምንድን ነው የሚባለው እንደ እጽዋቶችን የሚበሉ እንደ አንበጣ አይነት ነገር ማለት ነው። እነሱን ያጠቃልላል ፔስቲሳይድ ማለት ሶስቶቹንም ያጠቃልላል። ሌላው ደግሞ ኬሚስትሪ ኢምፖርታንት ሮል ኢን ማኑፋክቸሪንግ ኦፍ ቤተር ኳሊቲ ፕላስቲክ ፓይፕስ ፎር ኢሪጌሽን ኤንድ ኢዝ ኮመንሊ ዩዝድ ኢን ፋርሚንግ። ስለዚህ ለመስኖ ስራ ራሱ ጥሩ የሆኑ በደንብ ማፍሰስ የሚችሉ ፕላንቶችን
በውሃ እንዲጠግቡ ሊያደርጉ የሚችሉ ፕላስቲክ ፓይፖችን ኬሚስትሪ እውቀት የሚሰሩ ናቸው ማለት ነው። ሌላው ኬሚስትሪ በፉድ ፕሮዳክሽን ውስጥ ያለውን ኢምፓክት እናያለን። ኬሚስትሪ ሃዝ ሌድ ቱ ዲስከቨሪ ኦፍ ዲፍረንት ካይንድስ ኦፍ ጉድስ ኤንድ ፉድ ፕሪዘርቬቲቭ። ስለዚህ ለምሳሌ ምግብ ይሻግትብናል አይደለ? እንጀራ ይሻግታል፣ ወጥ ይሻግታል ምናምን፣ ከዛ ቶሎ ይበላሻል ሳንበላው ሳንጨርሰው ማለት ነው። ስለዚህ ይሄ የኬሚስትሪ እውቀት መኖራችን ምግባችንን ፕሪዘርቭ እንድናደርገው፣ እንዳይባክን፣ ሉዝ እንዳይሆን፣ እንዳይሻግት፣ እንዳይበላሽ ማድረጊያ መንገዶችን ኬሚስትሪ ይዞልን መጥቷል። ኬሚካልስ ሃቭ ግሬትሊ አሲስትድ ቱ ፕሪዘርቭ ፉድ ፕሮዳክትስ ፎር ሎንገር ፒሪድ። ስለዚህ ለረዥም ጊዜት ምግቦቻችን ፕሪዘርቭ ሆኖ እንዲቀመጡ ሳይበላሹ እንዲቀመጡ አስችሎልናል። ኬሚስትሪ ሃዝ ሜተድስ ቱ ቴስት ዘ ፕሬዘንስ ኦፍ አደልትራንትስ ዊች ኢንሹር ዘ ሰፕላይ ኦፍ ፒውር ፉድ ስታፍ። ስለዚህ ኬሚስትሪ እንደገና ሌላ ይህን ከማድረጉ በተጨማሪ አንድ ምግብ አደልትራንት ወይም ደግሞ ምንድነው የሚባለው፣ ይቅርታ በጣም ሊያሻግተው የሚችሉ ነገሮች እንደዚህ ባክቴሪያ፣ ፈንገሶች ምናምን ነገር መኖሩን ሁላ ቼክ ማድረጊያ ቴስትን አለው ማለት ነው። ይህ ደግሞ ቼክ ማድረጊያ ነገር አለው ስንል ፒውር የሆነ ጽድት ያለ ፉድ ስታፎች ሰፕላይ እንድናቀርብ ያስችለናል ማለት ነው። ኬሚስትሪ ዲቨሎፕ ኒው ቴክኖሎጂስ that have increased their food availability, appearance, nutritional contents and flavor። ስለዚህ ኬሚስትሪ እንደገና ኒው ቴክኖሎጂን አምጥቷል። ይሄ ደግሞ ምንድነው? ኒው ቴክኖሎጂዎችን በኬሚስትሪ እውቀት ማምጣታችን ምግብ እንዲኖር ያዘ እንደገና ጥሩ የሆነ አፒሪየንስ ያለው ምግብ እንዲኖር፣ ኒውትሪሽናል ኮንተንት እና ፍሌቨርን ያስጠበቀ፣ አልሚ ነገሮችን ያስጠበቀ፣ ይሄ ጣዕሙን ያስጠበቀ ምግብ እንዲኖርና እንዲበዛ አድርጓል ማለት ነው። ሎካል ኤግዛምፕል ኦፍ ፉድ ፕሮሰሲንግ ኤንድ ኪፒንግ ኢት ፎር ኤ ሎንገር ፒሪድ ኦፍ ታይም ዲስ ኢዝ ፕሪዘርቬሽን ኦፍ ራው ሚት፣ ወይም ደግሞ ይሄ ምንድነው የሚባለው ጥሬ ስጋ አይደለ? ቋንጣ ልበል። ጥሬ ስጋውን ምን ያደርጉታል የድሮ አባቶቻችን? አሁንም ስቲል ነው፣ አዲስ አበባ ውስጥ ሙላ ያለ ነገር ነው። ሚጥሚጣና ጨው እሽት አድርጎ አየር እንዲነካው ይደረጋል። ይሄ ምንድን ነው? ፎር ሎንገር ፒሪድ እንዲቆይ ማድረጊያ ያው ሎካል ኤግዛምፕል ነው ማለት ነው። ይህም የኬሚስትሪ እውቀት ነው። ሌላው ሜዲሲናል ኬሚስትሪ ብለነው ነበር ካስታወሳችሁ። ኬሚስትሪ ኢንቮልቭ ኢን ደ ማኑፋክቸር ኦፍ ላርጅ ነምበር ኦፍ ላይፍ ሴቪንግ ሜዲሲን። የኬሚስትሪ እውቀታችን መኖሩ ብዙ ላይፍ ሴቪንግ ወይም ደግሞ ህይወትን ሊያተርፍ የሚችሉ ሜዲሲኖችን እንድንሰራ አስችሎናል ማለት ነው። ላይፍ ሴቪንግ ድራግስ ላይክ ሴስፕላቲን፣ ታክሶል አር ኢፌክቲቭ ፎር ካንሰር ቴራፒ። ስለዚህ ላይፍ ሴቪንግ ድራግ እንደ ሴስፕላቲን እና ታክሶል የምንለው ለካንሰር መድኃኒትነት የሚያገለግሉ ናቸው ማለት ነው። ኤዚዲቲ ወይም ደግሞ አዚዶ ታይምዳይን ይሄ ቲሚዳይን የምንለው ማለት ነው ኢዝ ዩዝድ ፎር ኤድስ ቪክቲም፣ በኤድስ ለተጠቁ ዜጎች ወይም ደግሞ ሰዎች አሰ ሜዲሲን ያገለግላል። አክቹሊ ኪዩር የሚያደርግ አይደለም እስካሁን ድረስ ኤች አይቪ ኤድስን ኪዩር የሚያደርግ ሜዲሲን ባይገኝም ኢት ፋይትስ ዘ መልቲፕሊኬሽን ኦፍ ዘ ቫይረስ ዜርባይ ፕሮሎንጂንግ ዘ ላይፍ ኦፍ ዘ ቪክቲም። ስለዚህ በዛ በሽታ ለተጠቃ ቪክቲም የቫይረሱ መልቲፕሊኬሽን ወይ ደግሞ የመዛባት አቅምን በመቀነስ ያ ሰውዬ ብዙ ዓመት እንዲኖር ያስችሏል ማለት ነው። ኤች አይቪ ኤድስ ኢዝ ፓንደሚክ ዳት ሃዝ ኖ ኩሬቲቭ ሜዲኬሽን። ስለዚህ ኤች አይቪ ኤድስ የምንለው ፓንደሚክ ነው። እንደገና ደግሞ ይሄ ኪዩር ሊያደርግ የሚችል ከዛ በሽታ ሊያነጻን የሚችል ሜዲኬሽን የለም ማለት ነው፣ እስካሁን አልተገኘም። ቱ ፕሪቨንት አወርሰልቭስ ፍሮም ዲስ ኪለር ዲዚዝ ባይ ቢንግ አብስቴን፣ ቢ ፌዝፉል or reduce the number of your sex partners or use a condom። so ከእንደዚህ አይነት ገዳይ ከሆነ በሽታ ራሳችንን የምንከላከለው አብስቴን በመሆን ከእንደዚህ አይነት አክቲቪቲዎች በመራቅ ታማኝ በመሆን እንደገና ደግሞ reduce the number of sex numbers and use a condom ወይም ደግሞ ኮንዶምን በመጠቀም ነው ማለት ነው። ስለዚህ እዚህ ጋር እስካሁን ያየናቸው ነገሮች ጠቅለል የሚያደርግ ስዕል ወይም ደግሞ ፊገር አለ 1.1። የመጀመሪያ በአግሪካልቸር ዘንድ ፈርቲላይዘር እና ኢንሴክቲሳይድን ስንጠቀም የኬሚስትሪን እውቀት ይጠይቃል። እንደገና ደግሞ ሌላ ደግሞ ፔትሮኬሚካል የምንላቸው ዲዝል፣ ፔትሮል መኪና ላይ የምንጠቀማቸው፣ በተጨማሪ ደግሞ ይሄ ድራግ ኤንድ ሜዲሲንን ለመስራት በሜዲሲኑ ዘርፍ ኤንድ ኦልሶ በቢልዲንግ ደግሞ ዳይናማይት ኤንድ ፋየርወርክ ይሄ ጧጧ የሚለው ሰማይ ላይ ያወቃችሁት እሱ ነው። ሸልተር ላይ ደግሞ ሲመንት እና ፕላስቲኮችን እንድንሰራ፣ በተጨማሪ ደግሞ ይሄ ቀለምና ያርን የምንላቸው ነገሮች እንድንሰራ፣ ፕሪዘርቬቲቭ ኮንተንት ወይም ደግሞ ይሄ ምግብ ቅድም ያልናቸው ማለት ጠቅለል ለማድረግ ነው። እነዚህ ነገሮችን ሁሉ ለመስራት የኬሚስትሪ እውቀት ይጠይቃል።